እሺ እንደምን ዋላችሁ? ደህና ዋላችሁ? ያው ወልደ ገብርኤል እባላለሁ። ብዙ በሚዲያ ወጥቼ አላውቅም፣ ታዋቂም አይደለሁም። ግን ትንሽ ስለ አዶናይ ለመናገር ብዬ ነው የወጣሁት ወደዚህ። አዶናይ ማለት ጠንካራ በሰሜን ኢትዮጵያ የተገኘ ፍሬ ነው እና ይሄ ፍሬ ስንት ያፈራል የሚል በጣም ስለሚያምንበት ነው። እና አዶናይ በርታ፣ ጠንክር፣ የ2018 ጠንካራ ታዋቂ እንደሆንክ ከዛም ለሚቀጥለውም ከዛ በላይ ጥንካሬ እንዲኖርህ መልእክት ለማስተላለፍ ፈልጌ ነው። ብዙ እንኳ አማርኛ ባልችልም እየሰዋበርኩም ቢሆን አስተላልፈዋለሁ። እና ያንተ ቆራጥነትና ያንተ ወደፊት የምትገሰግሰው ያለ አድናቂህ ነኝ። የአሁን አድናቂ ሳይሆን እስከ መጨረሻም አድናቂ እሆናለሁ። ግን እዚህ የማይታለፍ አንዳንድ ሰዎች ስለ አዶናይ ወደኋላ የሚያስቀር አስተሳሰብ የምትናገሩት ጥሩ አይደለም፣ ጥሩ አይደለም። በተለይም ትላልቅ ሰዎች የእምነት የምትመሩት ጳጳሶች ማርያም ስላለ ከማርያም በኋላ በስተጀርባ ሌላ ነገር አለ ማለት ይሄ ጥንቁልና ነው፣ ጥንቁልና ነው። እንዴ ታዲያ ማን ብሎ ይጥራት? ማርያም ብሎ አይደለም እንደ ቢጠራት? ከስተጀርባ ያለው እንዴት አድርገው ያውቁታል? አይባልም፣ አይባልም። ይሄ ወደ ኋላ የቀረ አስተሳሰብ ይሆናል የሚባል ግምት ጥሩ አይመጣም። ይቅር ያለ ጠፋም ቢያጠፋም በሚዲያ ወጥተህ ሳይሆን ና ልጄ ብለህ በሆነ ነገር አግኝተህ ይሄ እንዳትገባ ይሄ እንዳትሰራ ብለህ መልእክት በምክር ነው መሆን ያለበት እንጂ በሚዲያ ወጥተህ ፖለቲካ ውስጥ ገብተህ ተስፋ ያለበት ወጣት ወደኋላ ማስቀረት ከርሱ አንጠብቅም። እና አዶናይ ይሄ አንዳንድ ነገር ሰምተህ መሸማቀቅና ወደኋላ ማለት ሳይሆን ያለብህ አስተሳሰብ ያለብህ ራዕይ ቀጥ ብለህ መስራት ነው፣ መገስገስ ነው። እንዳልከው ኢትዮጵያ ወደ አንድ አመጣታለሁ ያልክ አሁንም ታመጣታለህ። ፍቅር ያሸንፋል። የትግራይ ህዝብ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ያው ነው፣ ትግራይ ህዝብ ነው። የትግራይ ህዝብ የሚፈልገው እኮ ሰላም፣ ልማት፣ በኢትዮጵያ ያለው ተሳትፎ እኩልነት ነው እንጂ ሌላ ነገር አላለም። ከኢትዮጵያ ውጭ ሆናለሁ አላለም። አካሉ ኢትዮጵያ ነኝ፣ ኢትዮጵያ ሆነ ግን የኢትዮጵያ ጥቅም ማግኘት አለብኝ ነው ያለ። አሁንም ያገኛል፣ አይቀርበትም። እኛ የምንፈልገው ኢትዮጵያ የሚባል ሀገር ሰላም መሆን አለበት፣ ከጫፍ እስከ ጫፍ፣ ከዳር እስከ ዳር፣ ከምዕራብ እስከ ምብራቅ፣ ከሰሜን እስከ ምስራቅ። እኛ የምንፈልገው ሰላም ብቻ ነው ኢትዮጵያ ውስጥ። የትግራይ ህዝብ ከኢትዮጵያ በላይነትም አይፈልግም፣ ከኢትዮጵያ በታችነትም አይፈልግም። እኩልነት ነው የሚፈልገው። እና አዶናይ አይዞ፣ የኢትዮጵያ ልጅ ሆነ ኮርተህ ቀብረር ብለህ ስራ ቀጥልለት። የሆነ ነገር እንዳታስብ። ፖለቲካ ውስጥ አልገባህም፣ ጥሩ ውስጥ ነው ያለህ። ሰው እየረዳ ነው ያለህ። ለአዛውንት ሞራን እየሰጠህ ነው ያለህ። ለወጣቶች ወደ ጥሩ ቦታ እያደረሰ ነው ያለህ።
ማገዝ ትወዳለህ። ከዚህ በላይ ታዲያ ሰው ምን ያደርጋል? እንደዚህ ለሚያደርግ ሰው ወደኋላ ማቅረት የምታስቡ መሻማቀቅ የምትፈልጉ ሰዎች ብትቆጠቡ ይሻላል። ደስ አይብልም። የሆነ ነገር ለትውልድ ጥሩ ማሳለፍ ነው እንጂ ለትውልድ የማያሳገር ነገር ቃላት መወርወር ምንም ፋይዳ የለውም። የምላስ ጦርነቱ ነው የከፋን። ምላሳችን ሁላችን እስኪ ሰላም እንዘምር። እኔ አሁን ወጥቼም ተናግሬም አላውቅም። እንግዲህ እንድናገር ግን እየተገደድኩ ነው። የኢትዮጵያ ሁሉ እንዳለ ፖለቲከኛ ስለ ሰላም ይዘምር፣ ስለ አንድነት ይዘምር፣ ስለ ፍቅር ይዘምር። ለምን ስለ መጥፎ ይዘምራል? ለምን ስለ ኋላ ቀር ይናገራል? ማን ነው ትግሬ ነው፣ አማራ ነው፣ ኦሮሞ ነው፣ ጉራጌ ነው፣ ሀዲያ ነው፣ ካምበታ ነው እያለ የሚሄደው? ምን ይሰራለታል? ብጥብጥ እኮ ይቅር ለሀገር ለአንድ ጎጆ ትዳርም አይጠቅምም። ትዳር ውስጥ ብጥብጥ ከጀመርክ ልክ ቤት ይበጥበጣል። ልጆች ሁላቸውም ጭንቀት ውስጥ ይገባሉ። ይቅር ለሀገር ባልና ሚስት ፍቅር ከሆን ግን ልጆቹም ጥሩ ነው የሚያድጉት፣ አይከፋቸውም፣ ሰላም ነው የሚያስቡት፣ ትምህርታቸው በጥሩ ነው የሚያጠኑት። ይሄ የማን ፍቅር ነው? የአባቴ እናት ፍቅር። ሲወጡም ልጆች ተደስተው ሲገቡም ልጆች ተደስተው ነው። ይቅር ሀገር የሚያክል አሁንም የኢትዮጵያ ፖለቲከኞች ስለ ኢትዮጵያ ሰላምና ስለሚመጣው ልማት ስላለፈው ሳይሆን ስለሚቀጥለው ብንነጋገር ይሻላል። ሀገራችን ኢትዮጵያ እንፈልጋታለን። መለያየት የለብንም። እኩል መሆን ግን አለብን። እኩል መሆን አለብን። መታሳሰብ አለብን። መታዛዘን አለብን። ቀይ፣ ጥቁር፣ ነጭ፣ ረጅም፣ አጭር ሳንብል መታሳሰብ አለብን። ኢትዮጵያና የትግራይ ሕዝብ ቆይተዋል፣ ተግባብተዋል፣ ተዋልደዋል። የሚለየን ነገር የለም። ማንም ይምጣ ማንም ወደ ስልጣንም የኢትዮጵያው አካል ከሆነ ድረስ ስለ ኢትዮጵያ ማሰብ አለበት እና ወደናይ ስላንተ ነበር የገባሁት፣ ግን ትንሽ በአንተ የተነሳ ስለተሰማኝ ወደ ላይ አገባ ብያለሁ እና አንተ እንዳልከው ኢትዮጵያ ወደ አንድ ለመምጣት እየገሰገስኩ ነው ስላልክ አድንቄሃለሁ። ልታመጣትም ትችላለህ። ይቻላል። ማይመጣ ነገር የለም። ለጥሩ የሰበከ ሰው ያሸንፋል። ፍቅር ያሸንፋል። ምን ጊዜ ስለ ፍቅር ያሸንፋል። ሩጥ፣ አይዞ፣ በርታ፣ አይዞ። እንዴ ማለት ይሄ ወጣት እንደ አዶናይ 50-60 ኢትዮጵያ ውስጥ ቢኖሩ የኢትዮጵያ ወጣት ስራ አላጣም ነበር። የኢትዮጵያ ወጣት ስደት አይሄድም ነበር። የኢትዮጵያ ወጣት ባህር ውስጥ አይቀርም ነበር። የኢትዮጵያ ወጣት አሳ አይበላም ነበር። ጅግና ደፋር ወጣት ስላጣን ወደ ኋላ የምንቀረው ያለን። አሁንም አይዞ በርታ። የትግራይ ወጣቶች አንተ ጎን ነን። ያሰብከው ይሳካልሃል። ሁሌ ጸሎቱ እያደረክ ኢትዮጵያ ወደ አንድ ለማምጣት ይቻላል። ማይቻል ነገር የለም። ታሸንፋለህ። አይዞ። የኢትዮጵያ ወጣትም የትግራይ ወጣትም ሁላችን፣ የአማራ ወጣትም የኦሮሞ ወጣትም የሀዲያ ወጣትም የውራጌ ወጣትም የከምባታ ወጣትም የሶማሌ ወጣትም የአፋር ወጣትም አዶናይ ጎን መቆም አለብን። በቃ ወደ አንድ መምጣት አለብን። ሰላም ለሚፈልግ ሰው መደገፍ አለብን። ፈሪሃ እግዚአብሔር ላለው ሰው መደገፍ አለብን። ለዚህ ያልደገፍነ ለማን እንደግፋለን? ክብር ለሰጠ ሰው ክብር መስጠት አለብን። በሰሜን ይምጣ፣ በምዕራብ ይምጣ፣ በዛም ይምጣ፣ በዛም ይምጣ አይገድሰንም። ብቻኛ የምንፈልገው ስለ ሰላምን
የሚያስብ ሰው ጎን ላይ መቆም አለብን። ጎን ላይ መቆም አለብን። አይዛችሁ፣ እናመሰግናለን። ኢትዮጵያ ታሸንፋለች። ትግራይ አካል ኢትዮጵያ ናት። እናመሰግናለን። ክብሪ የኢትዮጵያ ህዝብ፣ ክብሪ የትግራይ ህዝብ። ሰላም ለኢትዮጵያ ጫፍ እስከ ጫፍ፣ ዳር እስከ ዳር። ከዚህ ውጭ ሰላም ከበዛ መጣላት ይጠፋል። ሰላም ከበዛ ችግር ይጠፋል። ሰላም ከበዛ መተዛዘን ይበዛል። ሰላም ከበዛ ፍቅር ይበዛል። ፍቅር ስለሚበዛ ደግሞ ለፍቅር ሁላችን ንቁም። በየእምነታችን ፍቅር ደግሞ ያሸንፋል። ፍቅር ከበዛ ጠላት ወደ ኋላ ነው የሚቆሩት። ሰላም ከበዛ ልማት አለ። ሰላም ከበዛ ረሃብ የለም። ሰላም ከበዛ ሀብት በዛ። ሰላም ከበዛ ያው ሳቅ ጨዋታ በዛ እና አይዛችሁ የትግራይ ወጣቶች አድና ጎድንነን ቆመናል፣ እንቆማለን። አንተ ቀጥልበት። ቻው፣ አመሰግናለሁ፣ ወዳችኋለሁ።